ሰላም ውዶቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ይዤላችሁ የመጣሁት የዚህን የስካርፍ አሰራር ዲዛይን ነው ማለት ነው። እጅግ በጣም ቀላል ነው። ቪዲዮውን እስከ መጨረሻ እዩት። ቀጥታ ወደ አሰራሩ እንሄዳለን ማለት ነው። ያው እንደሚታወቀው እንግዲህ ይሄን ለመስራት የሚያስፈልገን ክርና ክሮሽ ነው። እኔ የተጠቀምኩት 5 ቁጥር ነው ማለት ነው። እናንተ እንደ ክራችሁ መጠን መጠቀም ትችላላችሁ። ክራችሁ በጣም ወፍራም ከሆነ ከዛ በላይ፣ ማከለኛ ከሆነ ደግሞ 5ም 4 መጠቀም ትችላላችሁ ማለት ነው። ያው ሰንሰለት እንሰራለን። እኔ ያው እናንተን ለማሳየት ስለሆነ የተወሰነ ሰንሰለት ነው የምሰራው። እናንተ በምትፈልጉት መጠን መስራት ትችላላችሁ ማለት ነው ሰንሰለቱን። እኔ በቂ ነው ይሄ። ምንድነው የምናደርገው? መጀመሪያ እንደዚህ ክራችንን እንጠልፋለን። 1 2 እንዘልና እዚህ ሶስተኛው ላይ 2 ደብል፣ አንድ ቦታ ላይ 2 ደብል እንሰራለን ማለት ነው። 1 2 ከዛ እዛው ላይ አንድ ሲንግል እንደግማለን ማለት ነው። አንድ ነጠላ ማለት ነው። ከዛ በአንድ ሰንሰለት እንቋጥራለን። በመቀጠል አሁንም እንዳሁኑ 1 2 ከዛ ሶስተኛው ላይ 2 አንዳንዶች ቋሚ አንዳንዶች ወይንም 2 ደብል እንሰራለን ማለት ነው አንድ ቦታ ላይ። ከዛ አንድ ሲንግል እዛ ላይ እንደግማለን። ከዛ አንድ ሰንሰለት አሁንም ቀጣዩ ላይ 2 ቦታ እንዘልና ሶስተኛው ላይ ልክ እንደዚሁ ሁለት ቋሚ አንዳንዶች አንድ ሲንግል እያደረገ ሙሉውን እንሰራለን ማለት ነው። ከዛውንም ልክ እንደቀደሙ መጨረሻ ላይ እንደዛ ነው የሚሆነው ማለት ነው። አንደኛ ዙር እንደዚህ አጠናቀናል ማለት ነው። ከዛ አንድ ሰንሰለት እናደርጋለን። ከዛ ወደ ሁለተኛው ዙር እናልፋለን ማለት ነው። የሁለተኛው ዙርም ልክ እንደዚሁ ነው የሚሆነው። እንደዚህ ሰንሰለት አንዴ እንደዚህ እንጠልፋለን። ከዛ እነዚህ ሁሉንም እናልፍና እዚህ ጋር መተን ልክ እንደቀደሙ አንድ ቦታ ላይ 2 ደብል እና አንድ ሲንግል እንሰራለን ማለት ነው። አንድ ሲንግል ከዛ በአንድ ሰንሰለት እናለያያለን። ቀጣይ ሙሉ እነዚህን እንዘልና እዚህ ጋር አሁንም ሁለት ደብል አንድ ሲንግል አንድ ቦታ ላይ ማለት ነው። ከዛ አንድ ሰንሰለት አሁንም በመቀጠል ስራው ያው እንደዚህ ያለ ነው የሚሄደው ማለት ነው።
እጅግ በጣም ቀላል ስራ ነው። በዛ ላይ ክር አይበላም፣ እውነት ብዙ ክር አይወስድም። ሲለበስም ደግሞ ይሄ ከበድ ያለ ነገር አይሆንባችሁም ማለት ነው። ኢዚሊ እንትን ምንድነው ቀላል ብሎ እንትን ማለት መጠቀም ትችላላችሁ። ይኸው እንደምትመለከቱት እንደዚህ ይመጣል ማለት ነው። ዲዛይኑ እያደገ ሲሄድ ሞር እያማረ ይሄዳል። ከዛ አሁንም አንድ ሲንግል ከዛ አንድ ሰንሰለት እዛ እዚህ ጫፍ ላይ ስንደርስም እዚህ ጋር እንመጣና እንደዚህ ሁለት ደብል ከዛ አንድ ሲንግል ከዛ አንድ ሰንሰለት እዛውንም እንደዚህ እንዞራለን ማለት ነው። ሶስተኛው ዙር ላይም ስንመጣ እነዚህን እንደቀደሙ እንዛለና እዚህ ጋር ሁለት ደብል አንድ ሲንግል ከዛ አንድ ሰንሰለት እነዚህን እንዘለና ሁለት ደብል አንድ ሲንግል ከዛ በአንድ ሰንሰለት እናለያያለን። ሰንሰለት ከቋጠራችሁ በኋላ እነዚህ ሙሉን ትዘሉና እዚህ ጋር ሁለት ደብል አንድ ሲንግል ከዛ በአንድ ሰንሰለት ትቋጥራላችሁ ማለት ነው። ያው እንደምትመለከቱት እንደዚህ የሚያምር መስመር ይይዝልናል ማለት ነው። አሁንም ጫፍ ላይ ስንደርስ ልክ እንደቀደሙ ሁለት ደብል አንድ ሲንግል ሁለት ደብል አንድ ሲንግል እያልን እንሄዳለን ማለት ነው። እዚህ ጋር ክር ተቋጥሮ ነው ቅርታ እንግዲህ ከዛ አንድ ሰንሰል ወደ አራተኛ ዙር እናልፋለን ማለት ነው። ቀለል ያለ ስራ ነው የምር እውነቱን ለመናገር ማለት ነው። በጣም ውስብስብ የሆነ ዲዛይን አይደለም። በዛ ላይ ደግሞ ወጥ ነው፣ ምንም እንትን የሚል ነገር የለም። አንድ ሰንሰል እንደዚህ እያደረግን ልክ ይሄኛው እንደሰራ ነው። ቪዲዮውም እንዳይረዝምባችሁ ብዬ ነው ትምለው ማለት ነው። እና ሙሉውን እንደዚህ እያደረግን እየሰራን እንሄዳለን ማለት ነው። ሌላ ምንም እንትን የለውም። ምንድን ነው ትንሽ የሚያደናገር ነገር የለውም እውነት ለመናገር ማለት ነው። ጥያቄ ካላችሁ ኮመንት ስር አስቀምጡልኝ። ሀሳብ አስተያየታችሁ ለኔ ያበረታታኛል ማለት ነው። ከወደዳችሁት ደግሞ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ እና እንግዲህ እንደምትመለከቱት የዛሬ ስራዬ ይሄንን ይመስላል። ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ ደግሞ ምን እንድሰራላችሁ የምትፈልጉትን ነገር
በኮመንት ስራ አስቀምጡልኝ። የምችለውን ለመስራት እሞክራለሁ፣ ለማሳየት ማለት ነው። የዛሬ ስራ ይህን ይመስላል። አመሰግናለሁ።